በዩቲዩብ ገንዘብ ለመስራት በጣም ተሰቃዩ። በዩቲዩብ ስኬታማ ለመሆን በጣም ተሰቃዩ። ሰዎች ስለናንተ ምን ይላሉ? ዩቲዩብን የሞከሩ ሰዎች ምን ይላሉ መሰላችሁ? ዩቲዩብ እኮ ቪው አያሳይም። ዩቲዩብ ላይ መስራት እኮ ሰዎች ቪዲዮአችሁን ቫይራል አያወጡትም። ዩቲዩብ ላይ መስራት እኮ በጣም መከራ ነው። ዩቲዩብ እኮ ልፋት ይጠይቃል። ዩቲዩብ እኮ አዛ ነው የሚባል ነገር የለም። እነኚህ 7 ነገሮች ካሟላችሁ እንደዛ የሚባል ነገር የለም። እነኚህ አብዛኛው ሰው ችግሩ ምንድነው? እነኚህን 7 ነገሮች ይስታል፣ አያውቅም። እነኚህ 7 ነገሮች ኢቭን አሁን ዛሬው አርስ ድረስ ነው ይሄን ሪሰርች አድርጌ ለእናንተ ይዤ የመጣሁት ማለት ነው። ሶ እነኚህ ነገሮች በስነ ስርዓት ከተከታተላችሁ ቫይራል የማትሆኑበት መንገድ የለም ማለት ነው። እና እነኚህ ነገሮች ሳታደርጉ እንዴት ነው ቫይራል ልትወጡ የምትችሉት? እና እነኚህ ነገሮች ሳታደርጉ እንኳን አይደለም 1 ዓመት 2 ዓመት 10 ዓመት ብትለፉ ቫይራል አትወጡም፣ ጭራሽ ነው የማትሆኑት። ሶ እነኚህ ነገሮች ቅርጭምጭም አድርጋችሁ ካደረጋችሁ እንኳን አይደለም በ1 ዓመት በ2 ዓመት በ3 ወር በ4 ወር ውስጥ ቫይራል የምትሆኑበትን መንገድ ነው የምነግራችሁ ዛሬ ማለት ነው። እንግዲህ ላስረዳችሁ ያሰብኩት በ7 ነገሮች ነው ማለት ነው። በ7 ነገሮች ለየብቻቸው ከፋፍዬ እያንዳንዷን ነገር ላስረዳችሁ ዛሬ ይዤላችሁ መጥቻለሁ። በነገራችን ላይ ስትጀምሩ የቪዲዮ ላይክ፣ ሰብስክራይብ በቃ ይጠቅመዋል ብላችሁ ለምታስቡ ሸው ሼርም በማድረግ ጀምሩ። እስከ ቪዲዮ መጨረሻ ተከታተሉኝ። አሪፍ ነገር ተማሩበታላችሁ። ይመቻችሁ። እነዚህ ነገሮች በስነ ስርዓት አድምጡኝ። ምክንያቱም በተለይ የ8ና የ7ኛው ለእናንተ ለህይወታችሁ ወይንም ዩቲዩብ ላይ ስኬታማ ለመሆን ማድረግ ያለባችሁ ወሳኝ ነገር ነው ማለት ነው። እነሱን ሳታደርጉ ብትሄዱ እስካሁን የለፋችሁባችሁ ወይንም እነኚህ እስከ 7 ድረስ ያያችኋቸውን ቪዲዮ ገደል ለሚከቱት ማለት ነው። እስከ መጨረሻው ተከታተሉ። ምክንያቱም የኔም ልፋት ገደል ስለሚገባ ማለት ነው። ሰብስክራይብ በማድረግ ጀምሩ። ተከታተሉኝ። 7 ነገሮች ናቸው። እንግዲህ ሁላችንም ምኞት እንደሆነው ወይም ሐሳብ እንደሆነው ሁላችንም በዩቲዩብ ገንዘብ መስራት እንፈልጋለን። ነገር ግን ያለ ማድረግ ደግሞ ቪው ያስፈልጋል። ያለ ማድረግ ደግሞ ሰብስክራይበር ያስፈልጋል። ያለ ማድረግ ደግሞ ምን ያስፈልገናል ማለት ነው? ኮንሲስተንሲ ያስፈልገናል ማለት ነው። ሶ እንዴት አድርገን ነው እነኚህን ነገሮች ማሟላት የሚለውን ነገር ነው በዚህ ቪዲዮ ማሳያችሁ ማለት ነው። ግን አሁን የአብዛኞቻችሁ ችግር የሆነው ቪዲዮ ትጀምሩና ታዩትና ከዛ በኋላ እንደምታደርጉ ያን ቪዲዮ በምታዩበት ሰዓት እንደምታደርጉት እርግጠኛ ትሆኑና ከዛ በኋላ ከ2 ሰዓት ከ3 ሰዓት በኋላ ትረሱትና ሐሳባችሁ ሌላ ጋር ይሄዳል ማለት ነው። ሶ እንደ ሀገር ይሄን ችግር መቅረፍ መቻል አለብን ማለት ነው። የብዙዎቻችሁ ችግር ነው። ምክንያቱም መጀመሪያ አሁን ቪዲዮን ስነግራችሁ በቃ አደርገዋለሁ ምናምን ትሉና ከዛ በኋላ ቪዲዮን ከጨረስኩኝ ወይንም ቪዲዮን ከዘጋችሁት በኋላ ዩቲዩብ መፖሰቱን እንዴት ነው የሚፖሰት ምናምን ሁላ ትረሱታላችሁ ማለት ነው። ሶ ይሄ እንዳይፈጠር ወረቀት እስክሪብቶ ያዙና እየጻፋችሁ ተከታተሉኝ ማለት ነው። እያንዳንዷን ነገር በስነ ስርዓት አስረዳችኋለሁ ማለት ነው። ተከታተሉኝ። ይመቻችሁ። ሶ እንግዲህ በዩቲዩብ ስኬታማ ለመሆንና ዩቲዩባችን ብዙ እይታ እንዲያገኝ የሚያደርጉ እዚህ ጋር 7 ነጥቦች አሉ ማለት ነው። እነዚህ 7 ነጥቦች የምንሰራ ከሆነ ነው ማለት ነው በዩቲዩብ ስኬታማ የምንሆነው እና ቪው እና ብዙ ሰብስክራይበር ማግኘት የምንችለው ማለት ነው። የመጀመሪያው ነገር ምንድነው? እያንዳንዱን ከ10 ሬት እያደረግን ነው የምንሄደው ማለት ነው። እና ለምን እንደሚጠቅመን በዛውም እየነገርኳችሁ ነው የምንሄደው ማለት ነው። የመጀመሪያው ነገር ሁክ ነው። እንግዲህ መጀመሪያ ላይ እንደምታዩት ሁክ ነው። ሁክ ምንድን ነው? ይህ ሀሳብስ ምንድን ነው ስንል እንግዲህ ሁክ ማለት በቪዲዮችሁ መጀመሪያ 3 ሰከንድ ወይም 5 ሰከንዶች ውስጥ ሰዎችን ለመሳብ ሰዎች ቪዲዮችሁን በጉጉት እንዲያዩት ለማድረግ የሚያስችል ንግግር ነው። ወይንም ምስል ሊሆን ይችላል። የሆነ ንግግር ነው። በቃ ሁክ ማለት ሰዎችን መጀመሪያ ቪዲዮችሁን ሲከፍቱት በዛ ላይ እንዲቆዩ ቪዲዮችሁን እስከ መጨረሻው እንዲከታተሉት የሚያደርግ ምንድን ነው ማለት ነው? ንግግር ነው። አሁን እንግዲህ መጀመሪያ ስገባ ምንድን ያልኳቸው በዩቲዩብ ስኬታማ ለመሆን ብዬ ነው የጀመርኩት። ብዙ ሰው አሁን ምን መሆን ይፈልጋል ማለት ነው? ስኬታማ መሆን ስለሚችል የብዙዎች ችግር ስለሆነ ያችን ነጥብ በዩቲዩብ ስኬታማ ለመሆን እናድርጉ ብዬ እንደጀመርኩት ልክ እንደዛ እናንተም ቪዲዮአችሁን ስትጀምሩ ብዙ ጊዜ ምን ማድረግ መቻል አለባችሁ ማለት ነው። ሁክ ሰዎችን በአይምሮአቸው ሊነካ የሚችል ሰዎች አይምሮ ውስጥ ገብቶ አይምሮአቸውን ነክቶ ሴንስ እንዲያደርጉትና ያን ነገር ለመስማት ቪዲዮአችሁን እስከ መጨረሻ ለመስማት ፍላጎት እንዲኖርባቸው የሚያደርግ ነው ማለት ነው። ይሄ እንግዲህ ከ10 እንሰጠዋለን ማለት ነው። ምክንያቱም ቪዲዮአችሁን ሰው እንዲከታተል ብዙ ቪው ወይንም ዩቲዩብ ቢገፋላችሁ ራሱ ገብተው ከግማሽ ደቂቃ በላይ ማለትም አሁን የእናንተ ቪዲዮ 10 ደቂቃ ቢሆን ከግማሽ 5 ደቂቃ ካላዩት ቢያንስ ዩቲዩብ ምንድነው አይፈልጉትም ብለው ስለሚያስብ ዩቲዩባችሁ የፖስታችሁትን ቪዲዮ ቢያንስ ለ5 ደቂቃና ለ6 ደቂቃ እንዲያዩት የሚያደርግ ንግግር ስለሆነ ሁክ 10 ከ10 እንሰጠዋለን ማለት ነው። ሁለተኛው ምንድነው? ተምኔል ነው። እንግዲህ ተምኔል የብዙዎቻችሁ ችግር ነው። እኔ እንዴት እንደሚሰራም ተምኔል በእጃችሁ እንዴት AI መጠቀም ትችላላችሁ። ያ ካልሆነ ደግሞ በእጃችሁም ኤዲት ማድረግ ከፈለጋችሁ እንዴት ኤዲት እንደምታደርጉ የሰራሁት ቪዲዮ አለ። እዚህ ጋር ከላይ የሚመጣላችሁ እንትን ላይ ነክታችሁ ማየት ትችላላችሁ። የሰራው ቪዲዮ ስላለ እንዴት የሚያምር ተምኔል በትንሽ ደቂቃ ውስጥ መስራት እንደምትችሉ የሰራው ቪዲዮ አለ። እሱን ገብታችሁ ይዩት። እንግዲህ ተምኔል ምንድነው? ተምኔል ማለት ዩቲዩብ ቪዲዮአችሁን ፖስት እናንተ
ቪዲዮአችሁን ፖስት ስታደርጉ ዩቲዩብ የእናንተን ቪዲዮ ለሰዎች ምን ያደርጋል ማለት ነው? ፑሽ ያደርጋል። ስክሪናቸው ላይ ያመጣል ማለት ነው። ስክሪናቸው ላይ እንዴት ነው የሚያመጣው? በምስል መልክ ነው የሚያመጣው ማለት ነው። በምስል መልክ ሲያመጣው እንግዲህ ያ ምስል ሰዎች የእናንተን ቪዲዮ ክሊክ ለማድረግ ያ ምስል ምን መሆን መቻል አለበት? ሀሳባችሁን በደንብ የሚገልጽና ሰዎች ሞር ክሊክ እንዲያደርጉት ምን መሆን መቻል አለበት ማለት ነው? ሳቢና ማራኪ መሆን መቻል አለበት። አሁን የብዙዎቻችሁ ችግር አንዳንድ ሰዎች ያለው ማለት ነው ምንድነው? ቪዲዮአቸው ሀሳባቸው በጣም አሪፍ ሆኖ በጣም ማራኪና ለሰዎች የሚጠቅም ሆኖ ሀሳባቸው ቪዲዮ ማለት ነው የሚያወራው ነገር አሪፍ ሆኖ ነገር ግን ተምኔላቸው ባለማማሩ ምክንያት ብቻ ቪዲዮአቸው ያን ያህል አይታይም ማለት ነው። ሶ የሰው ፍላጎት ምንድነው? መጀመሪያ ተምኔሉን አይቶ ነው ማለት ነው ቪዲዮውን ለመንካት የሚጋበዘው ማለት ነው። ምክንያቱም ተምኔሉን አይቶ መጀመሪያ በተምኔል መልክ በምስል መልክ ሲሄድለት ከዛ ምስሉ ላይ ያን ነገር ይሄና ይሄ ነገር ስለዚህ ነው የሚያወራው ቪዲዮ ስለዚህ ነው የሚያወራው ብሎ ክሊክ ለማድረግ ይጋበዛል ማለት ነው። ሶ ተምኔል 10 ከ10 ነው። ምክንያቱም ተምኔሉን አይቶ ሰው እንዲገባ ተምኔሉን አይቶ ነው ሰው ቪዲዮአችን የሚያየው። ሶ ያ ካልሆነ ቪዲዮአችሁ ለመታየት ስለማይጋበዝ ተምኔል እንደውም ዋነኛው ነው። ሁክና ተምኔል መሰረታዊ ነገር ነው ማለት ነው። በሶስተኛ ደረጃ ሃሽታግ ነው። እንግዲህ ሃሽታግ ለምን እንደሚያገለግለው የሚለውን ነገር ነው። ሃሽታግ ማለት ላይክ እንደ ዲስክሪፕሽን ዩት ሃሽታግ ብላችሁ ስትጠቀሙ ለዩቲዩብ ቪዲዮአችን ስለዚህ ነው የሚያወራው ብለን የምንነግርበት መንገድ ነው ማለት ነው። ሶ ሃሽታግ አሁን ቲክቶክ ላይ ምንም ላይ ካያችሁ ስለ ቪዲዮአችሁ የሚያወራ ነው ማለት ነው። ቪዲዮአችሁ ስለምን እንዳያወራ ለዩቲዩብ የሚያስረዳ ነገር ነው። ሶ ሃሽታግ እንደ 6 ከ10 ምክንያቱም በአሁኑ ዘመን ሃሽታግ ያን ያህል እንትን አይደለም። ምክንያቱም ሰው ሀሳብ ነው። አሁን በዚህ ዘመን ቴክኖሎጂ በጣም ስለተራቀቀ ድሮ ላይ ሃሽታግ አሪፍ ሊሆን ይችላል። ነገር ግን አሁን ላይ ሞር ኤአይ ነው ሁሉ ነገር። በተለይ ዩቲዩብ በሉት የትኛውም ፕላትፎርም በሉት አማርኛም በደንብ የመረዳት አቅም አለው ማለት ነው። ሶ ቪዲዮአችሁን ለማስረዳት ለዩቲዩብ ለአልጎሪዝሙ ለማስረዳት እናንተ ሃሽታግ መጠቀም አይጠበቅባችሁም። ምክንያቱም ለምን ካላችሁኝ ማለት ነው ምክንያቱም የትኛውም ኤአይ አማርኛ ይረዳል አሁን። ምክንያቱም ዘመኑ የቴክኖሎጂ ነው። ቪዲዮአችሁን ሲከፍቱት ቋንቋችሁን ድሮ ላይ ቋንቋችሁን የሚተረጉም ፕላትፎርም ስለሌለ ያንን ለመረዳት ይቸገሩ ነበር። አሁን ግን ቪዲዮአችሁን አይተው ስለሚረዱ ሃሽታግ አስፈላጊ ነው ብዬ አላምንም። ግን 6 ከ10 እንሰጠዋለን ማለት ነው። 6 ከ10 እንሰጠዋለን። ከዛ አራተኛው ነገር ምንድነው ማለት ነው? ትሬንድ ነው። እንግዲህ በቃ እኔ ብዙ ጊዜ እላችኋለሁ ትሬንድ ነገር ተጠቀሙ። ሰው አሁን ላይ ምንድን ነው የሚፈልገው የሚለውን ነገር በደንብ አይታችሁ ትሬንድ የሆኑ ነገሮችን ተጠቀሙ። ትሬንድ አሁን ለቫይራልነት በጣም ወሳኝ ነው ማለት ነው። ምክንያቱም ሰው ወቅታዊ ነገሮችን ነው በጣም ብዙ ጊዜ ማየት የሚፈልገው ማለት ነው። ወቅታዊ ነገሮችን ማየት ይፈልጋል። ስለዚህ ሰው ምን ይፈልጋል የሚለውን ነገር ወቅታዊ ነገር ምንድን ነው የሚለውን ነገር እያያችሁ ትሬንድ ነገሮችን ፖስት አድርጉ ማለት ነው። በተሻለ አቅም እሱን ለማድረግ ሞክሩ። 8 ከ10 እንሰጠዋለን ማለት ነው። ከዛ 5ኛ ፐብሊክ። እስካሁን ድረስ ዝም ብላችሁ እየተከታተላችሁ እንዳይሆን ግን ዝም ብላችሁ እየተከታተላችሁ አይደለማ። ሰብስክራይብ አላደረጋችሁ? ካላደረጋችሁ አድርጉ። ወንድም አለ ያየኝ አላደረክማ አንቺ እህት አለ ሰብስክራይብ አድርጊ፣ ላይክም አድርጊ። ይጠቅማል ብለሽ ለምታስቡ ሰውም ሼር አድርጊ። ይመቻችሁ። እኔ እኮ ባልጠይቃችሁ ነበር እስካሁን እንኳን ለፈልፍም ነበር። ሰብስክራይብ ብታደርጉ ሰብስክራይብ አድርጉና እንቀጥላለን። ልጠብቃችሁ። ወይ አረጋችሁ? አረ እናንተ በቃ ታማኝ ናችሁ። ይመቻችሁ። እኔ እቀጥላለሁ። 5ኛውና ዋነኛው ፐብሊክ ነው። ስለ ፐብሊክ ብዙ ቪዲዮ ተሰርቷል። እንግዲህ እንደምታውቁት ፐብሊክ አለ፣ ፕራይቬት አለ፣ ስኬጁልድ አለ፣ አንሊስትድ የሚባሉ ነገሮች አሉ። ቪዲዮ ፖስት ስታደርጉ ሞክራችሁ ከሆነ እኔ ስለ ፐብሊክ አሁን እዚህ ጋር ብዙ ቪዲዮ መስራት ለብቻው ቪዲዮ መስራት ይጠበቅብኛል ብዬ አላስብም። ምክንያቱም ብዙ ሰዎች ቪዲዮ ሰርተውበታል። ሲቀጥል ደግሞ ጉግል ላይ ራሱ ሰርች ብታደርጉ ማግኘት ስለምትችሉት ፐብሊክን ለብቻው ቪዲዮ መስራት አላሰብኩም። ምክንያቱም እዚህ ጋር ቀርጨምጨም አድርጌ ሀሳቡን ምን እንደሆነ ባጭሩ ላስረዳችሁ ስላሰብኩ ማለት ነው። ፐብሊክ ምንድነው ሀሳቡ ካላችሁኝ ቅድም እንደነገርኳችሁ ፕራይቬት አለ፣ ስኬጁልድ አለ፣ ፐብሊክ አለ፣ አንሊስትድ የሚሉ ነገሮች አሉ። ቪዲዮአችሁን ፖስት ስታደርጉ እዚህ ጋር እንደምታዩት ማለት ነው። እነኚህ ነገሮችን አንድ ባንድ ላስረዳችሁ አጠር አድርጌ። እዚህ ጋር ፕራይቬት ስታደርጉት ምንድነው እናንተ ብቻ ናችሁ ማየት የምትችሉት። ከዛ ሌላ ሰው ደግሞ ማየት የሚችለው ምንድነው እናንተ ስትፈቅዱለት ብቻ ነው ማለት ነው ማየት የሚችለው። ከዛ ውጪ ቪዲዮአችሁ ለማንም አይታይም ከእናንተ ውጪ ማለት ነው። ዩቲዩብ ላይ ይቀመጣል፣ ግን ከእናንተ ውጪ ማንም ማየት አይችልም ማለት ነው። ይሄ ፕራይቬት ነው። ሁለተኛ አንሊስትድ መሆኑ ምንድነው ጥቅሙ ካላችሁኝ፣ አንሊስትድ መሆኑ ደግሞ ቪዲዮአችሁን ፖስት ስታደርጉት እያንዳንዱ ሰው ማየት የሚችለው ምንድነው የቪዲዮአችሁን ዩአርኤል ሊንክ ኮፒ አድርጋችሁ ፖስት ለሆነ ሰው ስትልኩለት ወይንም በእሱ ነው ሰርች አድርጎ ማግኘት የሚችለው ማለት ነው። ዩቲዩብ ላይ ገብቶ ወይም ቴሌግራም ላይ አሁን ስትልኩለት ያችን ዩአርኤል ኮድ ከዛ በኋላ በእሷ ነው ማየት የሚችለው እንጂ ቀጥታ የእናንተ ቪዲዮ በዩቲዩብ ሪኮመንድ ተደርጎ ምናምን ገብቶ ምን ማለት አይችልም ማለት ነው፣ መንካት አይችልም ማለት ነው። ከዛ እዚህ ጋር ፐብሊክ የሚላል። ፐብሊክ የሚለው ደግሞ ቀጥታ ቪዲዮአችሁን አፕሎድ አድርጋችሁ ከስልካችሁ ላይም ከጋለሪያችሁ ላይ አፕሎድ አድርጋችሁ ቀጥታ ምን ስትሉ ነው ማለት ነው፣ ፖስት ስታደርጉት ነው ፐብሊክ የሚለው። እነኛ ሀሳባቸው እንደዚህ ትይዙልኝና ምንድነው ልዩነታቸው፣ የትኛው ይጠቅማል የሚለውን ነገር እናሳይ። ፐብሊክ መሆኑ
በጭራሽ የማይመከር ነገር ነው። ይሄን ያስገባሁት ለምንድን ነው ማለት ነው? እዚህ ሬቲንግ ውስጥ ያስገባሁት ለምንድን ነው? የብዙዎቻችሁ ችግር ይሄ ስለሆነ ነው ማለት ነው። ቪዲዮአችሁን ቀጥታ ታመጡና ምን እንደምታደርጉት ፖስት ነው የምታደርጉት። ይሄ በጣም ችግር ነው። ቪዲዮአችሁ ቫይራል እንዳይሆን ከሚያደርጉ ነገሮች መካከል አንዱ ይሄ ነው። ምክንያቱም ቪዲዮአችሁ ብዙ ሰብስክራይበር ከሌላችሁና ብዙ እናንተ የሚያውቃችሁ ሰው ከሌለ ማንም የእናንተን ሰርች አድርጎ ሌላችሁ አይችልም። እንግዲህ እኛ እንደምንድን ነው እንደ ጀማሪ ነን። ሲቀጥል ሰብስክራይበር የለንም። ከዚህ በፊትም ታይተን አንታወቅም። እንደዛ ስለሆነ የምናስበው ማለት ነው። አሁን እንደዛ ነን ብለን ስናስብ ማንም እኛን ፈልጎ ሰርች አያደርግም። የምንሰራውን ኮንተንት ማንም አያውቅም። ምን እንደምንሰራ ብዙ ሰዎች አያውቁንም። ዩቲዩብ ራሱ አያውቀንም። ፐብሊክ ቀጥታ ስናደርገው ዩቲዩብ ማን እንደሚፈልገው ቪዲዮአችሁ ምን እንደሚያወራ ማይፈልገዋል ያን ቪዲዮ ማን ብዙ ጊዜ ሰርች አድርገዋል ያ ቪዲዮ ለማጠቃሚ ነው የሚለውን ነገር ጭራሽ አናላይዝ ስለማይሰራ ቪዲዮአችሁን ምን ያደርገው ማለት ነው ሪኮመንድ እንኳን ያደርገው ቁጭ ነው የሚለው 10 ቪው ላይ 15 ቪው ላይ ቁጭ ነው የሚለው ማለት ነው። ይሄ ነገር በጣም አደጋ ነው። ፐብሊክ አታድርጉ ነው የምለው ማለት ነው። አሁንም ፐብሊክ አታድርጉ ማለት ነው። አንሊስትድ መሆኑ ምንድነው ጥቅሙ ካላችሁኝ፣ አንሊስትድ መሆኑ ተምኔላችሁን እና ዲስክሪፕሽናችሁን ኤኒታይም ማስተካከል እንድትችሉ ነው የሚያደርግላችሁ ማለት ነው። ነገር ግን ይሄ ጉዳት አለው። አንሊስትድ መሆኑ በሊንክ ካልሆነ በስተቀር ማንም ሰው ገብቶ ሊያይላችሁ አይችልም ማለት ነው። ግን ኤኒታይም ምን ማድረግ ትችላላችሁ ማለት ነው። ተምኔላችሁን ኤዲት ማድረግ ትችላላችሁ፣ መቀየር ትችላላችሁ፣ ዲስክሪፕሽናችሁ መቀየር ትችላላችሁ። እነዚህ ነገሮች መቀየር የምትፈልጉ ከሆነ አንሊስትድ ታደርጉታላችሁ ማለት ነው። ነገር ግን ዝም ብላችሁ አንዴ በቃ እርግጠኛ ሆናችሁ አሪፍ አድርጋችሁ ሰርታችሁ ፖስት ስታደርጉ እስኬጁል ኢቭን ከቻላችሁ ለአንድ ቀን ተኩል ምናምን ካልቻላችሁ ለአንድ ቀን አድርጋችሁ ፖስት አድርጉት ማለት ነው። እንደዛ ሲሆን በጣም ቪዲዮአችሁ ቫይራል የመሆን ቻንሱ ከፍተኛ ነው ማለት ነው። ምክንያቱም ዩቲዩብ በራሱ አናላይዝ ሰርቶ ምን ያደርግላችኋል ማለት ለሚፈልጉ ሰዎች ሪኮመንድ ስለሚያደርግላችሁ ማለት ነው። ፐብሊክ እና እስኬጁል መሆንን ከስንት እንሰጠዋለን ማለት ነው? 9 ከ10 እንሰጠዋለን ማለት ነው። ምክንያቱም በጣም አስፈላጊ ነገር ስለሆነ በዚህ አጋጣሚ ፐብሊክ እንዳታደርጉ ከዚህ በኋላ ማለት ነው። እሺ ከዛ በስድስተኛ ደረጃ አይዲያ ነው እንግዲህ ያስቀመጥኩት እዚህ ጋር አይዲያ ነው። አይዲያ ምንድነው ስንል ቪዲዮአችሁ ስለምንድን ነው የሚያወራው? አሁን ለምሳሌ ይሄን ቀለል አድርጌ ለማስረዳት ቪዲዮአችሁ ስለ ኳስ ነው የሚያወራው ብለን እንያዝ ማለት ነው። ቪዲዮአችሁ ስለ ኳስ ነው የሚያወራውና እናንተ ምንድነው ሪአክት እየሰራችሁ ነው። ስለዛ ኳስ ሪአክት እየሰራችሁ ነው። ስለ ጎል ምናምን ሪአክት እየሰራችሁ ነውና የእናንተ አይዲያ ስለ ኳስ ሆኖ ሰው ክሊክ ተምኔላችሁ አሪፍ ሆናል። አሁን ሁክ አድርጋችኋል። መጀመሪያ ስትገቡ እንኳን ደህና መጣችሁ ስለ ኳስ ዛሬ ስለ ሮናልዶ ጸዴ ጎል ነው የምናወራው። እየሰራችሁንም አንዳንድ ስህተቶች እናያለን ምናምን ብላችሁ ጀመራችሁ። ሰው ተሳበላችሁ። እዚህ ጋር ጨረስን። ሁክን ጨረስን የመጀመሪያው። ሁለተኛ ተምኔላችሁ በቃ ሮናልዶ የሆነ ከኳስ ጋር ሲጋጭ ምናምን አድርጋችሁ ሳቢና ማራኪ ሆነ። ሁለተኛ ጨረስን። ሶስተኛ ሃሽታግ ተጠቀማችሁ ማተጠቀማችሁ ማተር ያደርግም ግን ለሮናልዶ ፈላጊዎች ዩቲዩባችሁ እንዲረዳው ከፈለጋችሁ ሃሽታግ አድርጋችሁ ለሮናልዶ ምናምን አድርጋችሁ ጨረሳችሁ። ሃሽታግ ሮናልዶ ምናምን ብላችሁ ማለት ነው። ከዛ አራተኛ ትሬንድ ነው። በቃ ኳስ ኤኒታይም ትሬንድ ነው። እንደምታውቁት ኳስ ኤኒታይም ትሬንድ ነው። ሁሉ ጊዜ አዲስ ነው ኳስ ማለት ነው። ትሬንድ ነው። አራተኛ ጨረሳችሁ። ችግር የለውም። አምስተኛ ፐብሊክ ስታደርጉ ከአንድ ቀን በኋላ ነው። ለአንድ ቀን ስኬጁል አድርጋችሁት ከዛ ከአንድ ቀን በኋላ ነው ቪዲዮአችሁን አፕሎድ የምታደርጉት ማለት ነው። አምስተኛ ጨረሳችሁ። ስድስተኛው ጋር ነው አይዲያ ጋር መጣን። አይዲያችሁ ስለምንድን ማለት ነው? ስለ ኳስ ነው እንግዲህ ተምኔላችሁ አሪፍ ሆኖ ክሊክ ተደርጎ ሰዎች ገብተዋል እናንተ ቪዲዮ ላይ ኢማጂን አድርጉ ማለት ነው። ከዛ ሁክ ነው በመጀመሪያ በ3 ሰከንድ በ5 ሰከንድ ውስጥ በቃ ሳቢና ማራኪ ስለ እንትን ምናምን ብላችሁ ንግግራችሁን አሪፍ አድርጋችሁት ከዛ ወሬያችሁ የሚጀምረው እዚህ ጋር ነው ማለት ነው። የእናንተ ስለ ቪዲዮ ትክክለኛ ነገር የሚጀምረው እዚህ ጋር ነው ማለት ነው። እንግዲህ ምናምን ያላችሁ ስለ ሁሉ ነገር ማውራት የምትጀምሩት እዚህ ጋር ነው። እዚህ ጋር እያንዳንዷን ሰከንድ በምታወሩበት ጊዜ ሰውየው የእናንተን ቪዲዮ ሞር ምን እየሆነ እየተሳበና መጨረሻውን በጉጉት እንዲጠብቀው ማድረግ መቻል አለባችሁ። ስታወሩ መጨረሻውን በጉጉት እንዲጠብቀው ማድረግ መቻል አለባችሁ። አይዲያን ያወጣት እዚህ ጋር ነው ማለት ነው። ምክንያቱም አሁን አንዳንድ ሰው ተምኔሉ አሪፍ ሆኖ ስለ ዶላር አውርቶ ተምኔሉ ስለ ዶላር አውርቶ ውስጥ ሲገባ ግን ምንድነው ማለት ነው የሌለ ነገር ስለሚያወሩ ማለት ነው። እንደዛ እንዳይሆንባችሁ ስታወሩ እስከ መጨረሻው ድረስ ምን መሆን መቻል አለበት ማለት ነው። ሳቢና ማራኪ መሆን መቻል አለበት ማለት ነው። አይዲያ ገብታችኋል። አይዲያ ከስንት እንሰጣለን ማለት ነው? 8 ከ10 እንሰጣለን ማለት ነው። ከዛ ኮንሲስተንሲ በሰባተኛ ደረጃ ምን ኮንሲስተንሲ እዚህ ጋር ነው እንግዲህ የእናንተ ነገር የብዙዎቻችሁ ኢትዮጵያን ድክመት የሚጀምረው እዚህ ጋር ነው። ዩቲዩብ በቃ መጀመሪያ የአሁን ቪዲዮ አያችሁ እንዴ ከኔ ቪዲዮ ጀምረን ቪዲዮ አያችሁ ስለ ዩቲዩብ ገባችሁ ምናምን ነገር ከዛ በኋላ የመጀመሪያ ቪዲዮአችሁን ሄዳችሁ በቃ እኔ ይሄን ቪዲዮ ባያችሁት በማግስቱ ነው የመጀመሪያ ቪዲዮአችሁ ኤዲት አድርጋችሁ ፖስት አድርጋችሁ ከዛ በኋላ በሳምንቱ ምናምን ትታችሁታል። ተስፋ ቆርጣችሁ ለምን 50 እይታ ቢያገኝ ተስፋ ቆርጣችሁ ትታችሁታል። አሁን የአብዛኛው ችግር እኔ በጣም ሪሰርች እየሰራሁ ነበር ማለት ዩቲዩብ ላይ ማርያምን እንትን እያልኩ ሰርች እያደረኩ ምናምን እያየሁ ነበር የብዙዎችን ማለት ነው። ከዛ ከ3 ዓመት ምናምን በፊት የከፈቷል። ከዛ 100 ቪው 200 ቪው ምናምን ሲታይ ተስፋ ቆርጠው ትተውታል ማለት ነው። ዩቲዩብ ደግሞ በጣም የሚፈልገው ነገር የእናንተ ቪዲዮ በልፋት እንድታድጉ ነው የሚፈልገው። ምንድነው የሚፈልገው? መጀመሪያ 100 ቪው 300 ቪው ምናምን እያገኛችሁ ተስፋ ሳትቆርጡ ኮንሲስተንሲ በዛው ሰዓትና በዛው ታይም ኮንሲስተንሲ እየፖስታችሁ ስትሄዱ ምንድነው ዩቲዩብ ይሄ ሰው በቃ ምንድነው እንደ ሰራተኛ ሰው ይሄ ሰው አሪፍ ስራ ይሰራልና ሰራተኛነቱ አሪፍ ነው። በሰዓት ነው የሚገባው፣ በሰዓት ነው የሚወጣው፣ በሰዓት ነው ሳይበላ፣ በሰዓት ነው በቃ ስቲል የሆነ ሰው ነውና ለእያንዳንዱ ሰው በቃ በሰዓቱ ስለሚደርስላቸው ይሄ ሰውዬ ማበረታታት አለብኝ ብሎ ነው የሚያስበው ማለት ነው። ዩቲዩብ ልክ እንደ ሰው እንደዛ ነው የሚያስበው። ከዛ ቪዲዮአችሁ ምን ማድረግ ይችላል? ለሁሉም ሰው ሪኮመንድ ማድረግ ይጀምራል። ቫይራል መውጣት ይጀምራል ማለት ነው። ሰው አብዛኛው ሰው አሁን ለምሳሌ ዩቲዩብ የእናንተ ቪዲዮ ለ10,000 ሰው ሪኮመንድ ቢያደርግ ከ10,000 ውስጥ 8,000 ሊያላችሁ ይችላል ማለት ነው። ኮንሲስተንሲ በጣም ወሳኝ ነገር ነው። ኢቭን ከቻላችሁ እንደ ታይም ካላችሁ ታይማችሁ ማኔጅ ማድረግ የምትችሉ ከሆነ ፖስት በምታደርጉበት ሰዓት ፖስት ስታደርጉ ምን መሆን ይችላል?
አለበት። 8 ሰዓት ፖስት የምታደርጉት ከሆነ ሁልጊዜ 8 ሰዓት ላይ ፖስት አድርጉ ማለት ነው። ታይማችሁን ማኔጅ ካደረጋችሁ ዩቲዩብ ሞር በቃ ስኬጁል የሆነ ሰው በጣም ነው የሚወደው ማለት ኮንሲስተንሲ እና ስኬጁል የሆነ ነገር በጣም ይወዳልና አፕሪሺየት ያደርጋል ማለት ነው። እንደ ሰው አስቡት፣ እንደ አሰሪ ያስቡት ማለት ነው። ዩቲዩብ ሰው ኮንሲስተንሲ በጣም ወሳኝ ነው። ተስፋ አትቁረጡ። አብዛኞቻችሁ ችግር ምንድነው? ትጀምራላችሁ፣ ከዛ በኋላ ትተውታላችሁ። ይሄንን ነገር ተውት፣ አስወግዱ ማለት ነው። ኮንሲስተንሲ እንግዲህ ከ10 9 እንሰጠዋለን ማለት ነው። 9 ከ10 እንሰጠዋለን። ከዛ የመጨረሻውና ዋነኛው ይሄ ነገር የብዙዎቻችሁ ችግር እንደሚሆን እርግጠኛ ነኝ። ሾርት ኤንድ ሎንግ ነው። ምንድነው ሾርት ኤንድ ሎንግ? ሾርት ኤንድ ሎንግ ምንድነው ካላችሁኝ ዩቲዩብ ቪዲዮ ፖስት የምታደርጉበትን ወይ በራሱ አመቻችቶ ሰጥቶናል። ሎንግ ቪዲዮ ፖስት የምታደርግበት ወይ ያለ፣ ሾርት ቪዲዮ ፖስት የምታደርግበት ወይ ያለ ማለት ነው። እንግዲህ ሾርት ቪዲዮ ስታደርግ ከአንድ ደቂቃ ያነሰ ቢሆን ሞር ይመከራል። ለቫይራልነት ከአንድ ደቂቃ ያነሰ ቢሆን ሞር ይመከራል። እና አብዛኞቻችሁ ችግር ምንድነው እዚህ ጋር እንደ ችግር ብዬ ያመጣሁት ነገር ምንድነው የምታደርጉት? ሾርት ቪዲዮ ፖስት ታደርጋላችሁ ለሁለት ቀን፣ በማግስቱ በሶስተኛው ቀን ደግሞ ሎንግ ቪዲዮ ፖስት ታደርጋላችሁ። ዩቲዩብ እንዲህ ነገር አይወድም። ሾርት ቪዲዮ ከሆነ ፖስት የምታደርጉት እስከ መጨረሻው ሾርት ቪዲዮ ፖስት አድርጉ። ሎንግ ቪዲዮ ፖስት የምታደርጉ ከሆነ ደግሞ እስከ መጨረሻው ሎንግ ቪዲዮ ምን አድርጉ ማለት ነው? ፖስት አድርጉ ማለት ነው። ሶ ሾርት እና ሎንግ በጣም እንትን አለው። ምክንያቱም ኮንሲስተንሲ ከዚህ የኮንሲስተንሲ አይዲያ ከዚህ ይገናኛል። ምክንያቱም ሾርት ከሆነ ኮንሲስተንሲሊ ሾርት ቪዲዮ ፖስት ማድረግ መቻል አለባችሁ። ሎንግ ቪዲዮ ከሆነ ደግሞ ኮንሲስተንሲሊ ሎንግ ቪዲዮ ምን ማድረግ መቻል አለባችሁ ማለት ነው? ፖስት ማድረግ መቻል አለባችሁ ማለት ነው። መጨረሻ ህይወታችሁ ላይ በተለይ በዚህ ሰሞን ብዙ ሰዎች እየጨቀጨቃችሁኝ ያላችሁት ማለት ነው። ብዙ ሰዎች እየጨቀጨቃችሁኝ ያላችሁት የብዙዎቻችሁ ፍላጎት እየሆነ ያለው ምንድነው? ዩቲዩብ አውቶሜሽን። ዩቲዩብ አውቶሜሽን በቃ ይሄ የብዙዎቻችሁ ችግር ነው። ዩቲዩብ አውቶሜሽን ለማታውቁ ሰዎች ሳውንድ የለም፣ ፊት የለም፣ እንቅስቃሴ የለም የእናንተ ማለት ነው እና የእናንተ አስተዋጽኦ የለም። በቃ እዛ ነገር ላይ ማለት እንደዚህ እንደኛው ቁጭ ብላችሁ እጃችሁ ምናምን ፊታችሁ ምናምን የእናንተ እንቅስቃሴ የለም። በኤአይ ቪዲዮአችሁን በመስራት ለዩቲዩብ ፖስት የምታደርጉት ማለት ነው። ፌክ ሰው፣ ፌክ ዓለም፣ ፌክ መኪና፣ ፌክ እንስሳ፣ ፌክ ሰው በቃ የተለያዩ ፌኮችን ነገር በመፍጠር ፖስት ታደርጉና ሰዎች እንዲያዩላችሁ የምታደርጉበት መንገድ ነው ዩቲዩብ አውቶሜሽን ማለት። ሶ እንዴት ነው አሁን በተለይ በዚህ ሰሞን ብዙዎቻችሁ አውቶሜሽን ይባላል፣ አውቶሜሽን ይባላል፣ አውቶሜሽን ይባላል። እንዴት ነው መስራት የሚቻለው? ቪኦ3 ላንድ ዶት አይኦ እዚህ ላይ እንስራው እያላችሁኝ ነው። ነገር ግን እኔ ዩቲዩብ አውቶሜሽንን ሪኮመንድ የማደርጋችሁ ማለት ነው። ዩቲዩብ አውቶሜሽንን ሪኮመንድ የማደርጋችሁ በቃ ዩኒክ የሆነ ከዚህ በፊት ተሰርቶ የማይታወቅ በቃ ዩኒክ የሆነ አይዲያ ካላችሁ፣ ዩኒክ የሆነ ኒች ካላችሁ፣ ዩኒክ የሆነ ኮንተንት ካላችሁ ለኤአይ ቻትጂፒቲ ምን ታደርጋላችሁ ማለት ነው። ፕሮምፖቱን ሰጥታችሁት እያንዳንዷን እንቅስቃሴ በፕሮምፖት ወይም በመልእክት መልክ አዘጋጅታችሁ ለዩቲዩብ ፖስት አድርጋችሁለት ስክሪፕት እሱ ይሰጣችኋል። ነገር ግን አይዲያውን ማምጣት አንድ ችግር ነው ማለት ነው። ሶ እኔ ሪኮመንድ የማደርጋችሁ ዩኒክ የሆነ አይዲያ እስከሌላችሁ ድረስ ዩቲዩብ አውቶሜሽን አትስሩ፣ አትሸወዱ። አያለሁ አሁን ለምሳሌ እዚህ ጋር ምንድነው 200 ሺህ ብር 360 ሺህ ብር ይሄን ያህል ሺህ ብር ህዝብ ይመጣና ማለት ነው። አትታለሉ። ትሬንድ ስለሆነ ብዙ ሰው እንደዛ እያላችሁ ያለው። ሶ አውቶሜሽን የምትሰሩ ከሆነ እኔ ቫይራል የምትሆኑበትን መንገድ ስነግራችሁ ማለት ነው። አውቶሜሽን መስራት የምትፈልጉ ከሆነ ቫይራል ሊሆን ይችላል ብላችሁ የምታስቡትን በቃ አዳራችሁን ማሰባችሁ ቢሆን ዩኒክ የሆነ ኒች መርጣችሁ ካገኛችሁ በኋላ ነው ስለዛ ቪዲዮ መስራት ያለባችሁ ማለት ነው። ምክንያቱም የተሰራ ቪዲዮ እያመጣችሁ ስክሪፕቱን ኮፒ እያደርጋችሁ ፖስት ብታደርጉት ማንም ሰው የእናንተ ቪዲዮ ቫይራል የመውጣት ሀሳብ አይኖርም። ዩቲዩብ በራሱ እንደ ሪዩስድ ኮንተንት ስለሚሆን ቫይራል የመሆን ቻንሱ በጣም ለስ ነው ማለት ነው። ሶ ከዚህ አንጻር ተረዱልኝ አውቶሜሽንን። ምክንያቱም በጣም ብዙዎቻችሁ ችግር እየሆነባችሁ ስለሆነ ማለት ነው። እንግዲህ እስካሁን ድረስ እንደተከታተላችሁት ነው። እነኚህን ነገሮች 1 2 3 4 5 6 7 8 ብለን የነገርኳችሁን ነገሮች ምን ማድረግ መቻል አለባችሁ ማለት ነው። ተግብሩትና ኮንሲስተንትሊ ተግብሩትና በሁለት ቀን በሶስት ቀን ተግብራችሁ አይደለም እዚህ ኮሜንት ላይ መጣችሁ መጽፉልኝ። ኢቭን እንደው ከቻላችሁ ለሁለት ሳምንት ኮንሲስተንትሊ፣ ምክንያቱም ዩቲዩብ ስትጀምሩ መስዋዕትነት መክፈል መቻል አለባችሁ። ውጤታማ ለመሆን መስዋዕትነት መክፈል መቻል አለባችሁ። ይሄ ማን ነው መስዋዕትነት ሳይከፍል እንደዚህ ይሄናል ሰብስክራይብ ይሄናል ቪው እያገኘ ያለው? ከተጀመረ ኢቭን 4 ዓመት 5 ዓመት የሆነው ቻናል ነው እንደዚህ በቃ አሁን ላይ ቪው እንደዚህ ያገኛለሁ። ምክንያቱም ብዙ ሰው ሪል ሰብስቧል፣ ብዙ ሰዎችን ኮንሲስተንትሊ እየሰሩ ስለሆነ ከብዙ ሰዎች ጋር ምን አድርጓል ማለት ነው ሜምበር ሆነዋል። ሲቀጥል ደግሞ እናንተያችሁን አስጠብቀው ስለሆነ ዩቲዩብ በራሱ ሪኮመንድ ያደርጋቸዋል። ኢቭን ወቸው ጉድ ታዋቂ ሰዎችን የሚያቀርቡ ወቸው ጉዶች እንኳን አይታችሁ ከሆነ ከዚህ በፊት ለመጀመሪያ ለ2 ወር ለ3 ወር በጣም ተቸግረው ነበረ። ቪዲዮአቸውን ፖስት ሲያደርጉ ከ10,000 ቪው በላይ አልነበሩም። ገብታችሁ ማየት ትችላላችሁ። ከ10,000 ቪው በላይ አልነበሩም። ከዛ በኋላ ነው የዩቲዩብ ሲስተም ከገባችሁ እነኛ አሁን የነገርኳችሁ 8 ነገሮች በስነ ስርዓት ካደረጉ በኋላ ነው እንግዲህ ቪዲዮአቸው ምን ሆነ የጀመረው ማለት ነው ቫይራል መሆን የጀመረው ማለት ነው። ሶ እነኚህ ነገሮች አድርጉ። ይመቻችሁ። እኔ ከዚህ በላይ ምንም ልላችሁ አልችልም። ሐሳብ የሆነ የምትነግሩኝ ሐሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ግን እነኚህ ነገሮች አደራ በቃ እንደ ወንድም ስመክራችሁ መለወጥ የምትፈልጉ ከሆነ እነኚህ ነገሮች አድርጉ ማለት ነው። ይመቻችሁ።
ቤላ ነኝ ከቤላ ቲዩብ። እወዳችኋለሁ። እናንተው ወንድም ነኝ። አባቴ እስካሁን ዝም ብለህ እያየህ ነው እንዴ? ወደዚህ ናቸው አባቴ። ዝም ብለህ እያየህ ነው እንዴ እስካሁን? እንዲህ ሰብስክራይብም አድርግ ላይክም አድርጉ። የሆነ ኮመንት ላይም በቃ ምን ደስ ያለውን ነገር ንገረኝ። ምክንያቱም ሰብስክራይብ ካላደረገኝ ከዚህ በኋላ ስለማታገኝ ማለት ነው። ግን ይመቻችሁ። እነኝህን ነገሮች አድርጉ፣ ትለወጣላችሁ። ያራዳ ልጆች ይመቻችሁ።